ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ታላቁን የአብይ ጾም እኩሌታ ለማክበር ደብረ ዘይትን ለማክበር ወደ መሆር ኢየሱስ ገዳም እየሄድን እንገኛለን ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይህ ገዳም የሚገኘው እንግዲህ በጉራጌ ዞን በመሆር አክሊል ወረዳ ከሐዋርያት ከተማ ትንሽ ኪሎ ሜትር ርቀቶችን ሄደን እናገኘዋለን ማለት ነው። ይህን ታላቅ ገዳም እስኪ ስለ ገዳሙ በዚህ በመንገዳችን ላይ አንዳንድ ነገሮች ልበላችሁ። ይህ ገዳም እንግዲህ የመሰረቱት አባታችን አቡነ ዜና ማርቆስ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ትልቅ ስም ያላቸው አባት ናቸው ማለት ነው እና የጻድቁ አቡነ ተክለ ሃይማኖት የአጎት ልጅ ናቸው። እኒህ አባት በ13ኛው ክፍለ ዘመን ሰሜን ሸዋ ዙጋሬ ተወልደው አድገዋል እና ተወልደው ካደጉ በኋላ እዛ ቦታ ላይ ወንጌልን ለማስፋፋት ለማስተማር በየሀገራታችሁ ተንቀሳቅሰዋል። ከነዚህ ሀገራቶች መካከል ደግሞ ወደ ደቡብ ምዕራብ ነው የተጓዙት። በጉራጌ በከምባታና በሀዲያ አካባቢዎች ላይ ክርስትና እንዲስፋፋ ትልቅ አስተዋጽኦ አድርገዋል ማለት ነው። አባታችን መሆር ኢየሱስ ገዳምን ተውታል ማለት ነው። የመሰረቱ በ13ኛው ክፍለ ዘመን ነው። እዛ ገዳም ላይ እንግዲህ በጣም ለብዙ ዓመታት ያክል ቆይተዋል። ከቆዩ በኋላም ደግሞ እዛው ሊያርፉ ችለዋል ማለት ነው። እዛው ነው የተቀበሩት እኚህ ታላቅ አባት ማለት ነው። እንግዲህ ይህ ገዳም በጣም ታላቅ ገዳም ነው። በደብረ ዘይት፣ በእርገት፣ በልደት በእነዚህ በጣም ትልልቅ የንግስ በዓላቶች ስለሆኑ ሰዎች ከአዲስ አበባ ከየቦታው እየተሰባሰቡ እዚህ ቦታ ላይ ለክብረ በዓል የበረከት ተሳታፊ ለመሆን ወደዚህ ቦታ ይሰባሰባሉ ማለት ነው። እኛም እንግዲህ ያው እየተቃረብን እንገኛለን ማለት ነው። ወደዚህ ገዳም ያው ከመሸ ነው የተነሳ ነው እና ትንሽ ያው ጨላልሟል። አይ ቲንክ ፕሮግራም ሳይጀመር አይቀርምና እዚህ ገዳም ደግሞ በጣም ከሚወደዱት እና ፕሮግራሞች የበገና ምሽት ነው። እንግዲህ እስኪ የበገናው ምሽት ጋብዛችሁ ተከታተሉልኝ በደንብ። ያሙ ሲፈልግ ሸንጓን ያባየን ሞት ይቅር ይላሉ መጭፈራ ወድም ሞት ይቅር ይላሉ መጭፈራ ወድም አፈሩም ድንጋዩም በሰው ፊት አይከብድም በሰው ፊት አይከብድም። ራሴን አንገቴ አልችለው ብለህ ራሴን አንገቴ አልችለው ብለህ ሁልጊዜ ከሰው ፊት ትለኛለህ ትለኛለህ። ወለም ዘለም እያል አለቀ ዕድሜ ወለም ዘለም እያል አለቀ ዕድሜ ሞት መምጣቱ ላይቀር ወየው መከራዬ ወየው መከራዬ። ከፋይ ሞቴ ስጠን ለማይቀረው ዕዳ ከፋይ ሞቴን ስጠን ለማይቀረው ዕዳ ደግሞ እንደ ሥጋዬ ነፍሴ ሳትጎዳ ነፍሴ ሳትጎዳ መነኮሳለሁ እገባለሁ ገዳም
እለኮሳለሁ እገባለሁ ገዳም ደግሞ እንደ ሥጋዬ ነፍሴ ሳትጎዳ ነፍሴ ሳትጎዳ ዳግም ስትመጣ በዓለም ፍጻሜ ዳግም ስትመጣ በዓለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ቤት በኩል ቆሜ ለነፍሴ ሳልሰንቅ አንዳች በጎ ነገር ለነፍሴ ሳልሰንቅ አንዳች በጎ ነገር እንዴት እወርሳለሁ የመንግሥቱን ሀገር የመንግሥቱን ሀገር ለምኝልን ማርያም ከቸር ልጅሽ መድኃኔዓለም ለመኑ ነግር ሐዘነ ልብየ እንበሌኪ ማርያም እግዚእትየ በፍጡነ ሰረኒ ጸሎትየ ለማን እነግራለሁ የልቤን ሐዘን የጌታዬ እናት ካንቺ በቀር ፈጥነሽ ስሚኝ ጸሎት ለምኝልን ማርያም ለምኝልን ማርያም በቸሩ ልጅሽ መድኃኔዓለም ሐዘን መከራሽን በሄሮድስ ዘመን የደረሰብሽ ሄሮድስ ዘመን የደረሰብሽ ድንግል ሆይ አሳስቢ ረሃብ ጥምሽን በግብፅ በረሃ የደረሰብሽ ለጻድቃን ለኃጥአን አሳስቢ ለንጹሐን ያይደል ላደፉት አሳስቢ ለንጹሐን ያይደል ላደፉት አሳስቢ ለምኝልን ማርያም ለምን
ለምኝልን ማርያም በቸርነትሽ መድኃኒዓለም በእንተ ፍቅራ ወመንፈስ ቅዱስ ግንያ እስለኪ ማርያም በሃሌሉያ ሐዘና በብካያ ሀገሪትነ ኢትዮጵያ በእንተ ፍቅራ ወመንፈስ ቅዱስ ግንያ እስለኪ ማርያም በሃሌሉያ ሐዘና በብካያ ሀገሪትነ ኢትዮጵያ በእንተ ፍቅራ ወመንፈስ ቅዱስ ግንያ እስለኪ ማርያም በሃሌሉያ ሐዘና ለምኝልን ማርያም በቸርነትሽ መድኃኒዓለም ምስጋና ይሁን ለአምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ ከሰማሁት እንግዲህ ያው ጠዋት ተነስተን ወደ ቤተ ክርስቲያን ሄደን አስቀድሰናል ማለት ነው። እዛው ወደ መንደር ስለነበር ያደርነው እዛው አቅራቢያ በሚገኘው አማኑኤል ቤተ ክርስቲያን ነው ያስቀደስነው ማለት ነው። ቤተ ክርስቲያኑ እንግዲህ ይህንን ይመስላል። እንግዲህ እኛም ወደ ገዳሙ የተመለስን እንገኛለን ማለት ነው። እዩልኝ ይሄንን የመኪና ብዛት የመጣ ህዝብ ብዛቱ እንግዲህ ለአመቱ ያደርሰን ብለን እኛም ወደ ሰፈራችን መንገድ ጀመርን ማለት ነው። ቻው ቻው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ።